ሁላችንም የምንወዳት የምናከብራት ቆንጆዋ የሆነችው ዶኖሽ ምናልባት ትክክለኛ ህይወቷን ካወቅን በኋላስ እንወዳት ይሆን? የባለቴ ጫማን ከመልበስ አንስታ ወደ ተለያዩ ቅንጡ ሀገራቶች የምትንሸራሸረው ዶኖሽን ከመሆኗ በፊት ህልመኛ ነበረች። አሁን ላይ ግን ሁሉም የቱርክ ሰዎች ያውቋታል። ይለፍም ብለው በየሀገሩ ትታወቃለች። እስከዛሬ ቴሌቪዥን ላይ ያልወጣውና ጋዜጦች ላይ መሳተፍና እንዲሁም መወራት ያልቻለው የህይወት ታሪኳ ለምንድን ነው? ትልቅ የደበቀችው ህይወቷ እንዲሁም ደግሞ መንታት አላት እየተባለ የሚነገርላት በጣም ቆንጆዋና ተወዳጇ ዶኖሽ ማናት? ዛሬ ቪዲዮዎችን የማቀርብላችሁ ነው። እስከ ፍጻሜ አብራችሁን ቆዩ። እናንተ የምታውቁት የወፍ ጎጆ ላይ የተወነችውን ዶኖሽን ነው። እናንተ የምታውቁት በጣም ጥሩ ልብ ያላትንና በጣም አዛኝ የሆነችውን የቱርካንና የዳሪያን እህት ነው። ነገር ግን ትክክለኛዋ ዶኖሽ ወይንም ደግሞ በትክክለኛ ስሟ አልሚኒያ አዳ ማናት? ከድራማው ጀርባው ያላት የህይወት ታሪክ ትልቋ ሚስጥር ምንድን ነው? አልሚኒያ አዳ የተወለደችው እንደ አውሮፓውያን አቆጣጠር በ1994 ነው። ኢስታንቡል ቱርክ ውስጥ ነበር የተወለደችው። ከልጅነት ጀምሮ በጣም ለየት ያለችና በጣም ቆንጆ የሆነች ሴት ናት። የልጅነት ዓላማዋ ፌመስ መሆን፣ ስኬታማ ሰው መሆን እና እንዲሁም ደግሞ ዳንሰር መሆን፣ ዳንሰኛ መሆን ነበር። ይህ በእንዲህ እንዳለ ወደ ድራማ ከመምጣቷ በፊት የባሌሪያ ትሬነር ወይንም ደግሞ አሰልጣኝ ነበረች። አዎ ውድ ተመልካቾች አሰልጣኝ ሆና ነበር። እና እቺ በጣም ጠንካራና በጣም ምርጥ የሆነች ሴት ወይንም ደግሞ ዓለም በሙሉ አሁን እየወደዳት ያላት ሴት፣ አሁን ዓለም በሙሉ ሙሉ ኢትዮጵያውያን የሚያውቋት ይህች ዶኖሽ የተባለችው ሴት ከዚህ በፊትም ደግሞ ጀነትን ሆና በሌላ ድራማ ተመልክተናት ነበር። የድራማውን ርዕስ ምናልባት የማታውቁት ካላችሁ ኮመንት ስፍራው ላይ በመሳተፍ ሀሳብ አስተያየታችሁን ግለጹልኝ። እናም ዶኖሽ የተማረችው ትምህርቷን ያጠናችው በኢስታንቡል ዩኒቨርሲቲ ውስጥ ነው። በኢስታንቡል ዩኒቨርሲቲ ውስጥ ከተማረችና ከሰራች በኋላ መመረቋን አስመልክታ ጊዜዋን ለማሳለፍ ወደ ሩሲያ እንዲሁም ወደ ተለያዩ አገራቶች ትሄድና ታመራ ነበር። በዚህ መካከል ነበር ያላሰበችውና ትልቁ የህይወቷ ውሳኔ እየተፈጠረው። አልሚኒያ አዳ አሁን በምናውቃት ደግሞ ዶኖሽ ከባሌት ከተባለው ነገር በጣም ትልቅ ፍቅር ነበራት። ነገር ግን በዚህ መካከል ትልቅ አቅም እንዳላት አወቀች። እናም የእሷ ትክክለኛ ተሰጥኦ ፓሽን የሚባለው ነገር አክቲንግ እንደሆነና ድራማ መስራት እንደሆነ ማወቀች። እናም ለመጀመሪያ ጊዜ ካርደሚን ያዚክ ጉን የተባለ ድራማ ላይ ጥቂት የሆነች ስራ እንድሰራ ታዘዘች። እናም ያችን ነገር አቀረበች። ይህን ነገር ካቀረበች በኋላ የእሷ ሙሉ በሙሉ ፍላጎት ወደ ድራማው ሲመጣ ሁሉም እሷን አልቀበልም አላት። ይህ ለእሷ ትልቅ ነገር ነበር። ድራማ መስራት ትፈልጋለች፣ ግን እሷን የሚቀበላት ጠፋ። በዚህ መካከል ነበር ትልቅ እድልን ያገኘችው። ይህም እድል ደግሞ ከኤፍሱን ጋር ጀነትን ሆና እንድትጫወት ትልቅ የሆነ እድልን አገኘች። ይህም ደግሞ ይህንን እድል ካገኘች በኋላ እሷም በጣም ብዙ ሰዎች ልብ ውስጥ የምትገባበትን እድል አግኝታ በእኛ በኢትዮጵያውያኖችም በመላው ቱርክም ተወዳጅ እንድትሆን አደረጋት። ያችን አንድ እድል ተጠቀመች። ግን በዚህ አላበቃም ነበር። አሁንም መልሳ አስተዳደር ውስጥ ገባች። ማለትም ደግሞ ትልቅ ውጥረት ውስጥ። ምክንያቱም አሁን ቢሆን አንድ ድራማ ሰራች እንጂ ለሷ ዘላቂነት ያለውን ነገር አላገኘችም ነበር። በዚህ መካከል ቀጣይ እየሰራቸውና አሁን የተመለከትነው ያለውን የወፍ ጎጆን ከሰራች በኋላ ሚሊዮኖች ተከተሏት፣ ሚሊዮኖችም ወደዷት። እኛም አሁንም ቢሆን እንወዳታለን። ይህች ዶኖሽ የተባለችን ካራክተር በጣም ቆንጆዬ እንዲሁም ደግሞ አሳቢና ተጨናቂ የሆነች እህትን ሆና ድራማው ላይ ተወነች። ይህ የእሷን ህልም አሁን ላይ ከፍ አደረገላት። ይህን ድራማ ከሰራች በኋላ ሁሉም ነገር አልጋ ባልጋ ሆኑላት። እናም አልሚኒያ ዓለም አቀፍ የድራማ ዓለም ውስጥ ገባች። ሲኒማ ላይ ተሳተፈች። የሲኒማ ስራዎች፣ ቴሌቪዥን ድራማዎች ላይ እንዲሁም አጫጭር ድራማዎች ላይ መስራት ቻለች። በሚገርም ሁኔታ ዘይነብን ሆና ከታላቁና ከታዋቂው ሮክስታር ዘፋኝ ጋር ከባሪስ አካርሲ ጋርም
እንደዚሁ መርሃባ የሚል ፊልምን ሰራች። ያን ፊልም ደግሞ በጣም ተወዳጅ ሆነላት። ምናልባት ተመልካቾች የእሷን ድራማ የሚገልጽላችሁ እሷን እየተመለከታችሁ መዝናናት እንደምትችሉም እያሳወቅኩኝ ነው። ነገር ግን አልሚኒያም ወይንም ደግሞ አሁን በምናውቀው ስሟ ዱኑሽ ከአክተርም በላይ ናት። እሷ ዳንሰኛም ናት። እሷ አሁን ላይ ሞዴልም ናት። እናም ለብዙ ሴቶች ኢንስፓይሬሽናል ወይንም ደግሞ አነቃቂ ሴትም ናት። ህልማቸውን እንዲከተሉ ወደ ህልማቸው መድረስ እንደሚችሉም ትናገራለች። ቀን በቀን ይህንኑ ትገልጻለች። እናም አሁን ላይ ገና ከመጀመሪያ ወይንም ደግሞ ከጠንስሱ የባሌት ስቴጅ ወይንም ደግሞ ቴሌቪዥን ጣቢያዎች ላይ በጥቂቱ እየገባች እንዲሁም ደግሞ የተለያዩ ነገራቶችን እየሰራች እንደነበር ተመልክተናል። ይህንን ያቀረብነው የእሷ ህይወት የእውነትም ከታለንትና እንዲሁም ደግሞ ከጥንካሬ ጋር የመጣ መሆኑንና ሁላችንም ተስፋ ካልቆረጥን ደስ የሚል ህይወት ላይ እንደምንደርስ ማሳያ ነው። ምናልባት ዱኑሽን ስትመለከቷት በጣም ልፈስፈስ አሊያም ደግሞ በጣም ልቧ አዛኝ የሆነች ሴት እንዲሁም ቶሎ ተስፋ የምትቆርጥ ሊመስላችሁ ይችላል። በትክክለኛ ህይወቷ ግን ተፋላሚ፣ ህልመኛ፣ ትክክለኛ አርቲስት ናት። ተመልካቾች በዛሬው ቪዲዮአችን የአልሚኒያ አዳ ወይንም በድራማ ስሟ ዱኑሽን ተመለከትን። የእሷን ህይወት በጥቂቱም ቢሆን ተመለከትን። ምናልባት ይህን ቪዲዮ ሳቀርብላችሁ እናንተን አስተማሪ ይሆናል በሚል ሀሳብ ብቻ ስለሆነ ቪዲዮ ላይክ አድርጉት። አዝናንታችሁም ከሆነ ኮሜንት ስፍራ ላይ አስቀምጡልኝ። በቀጣይ በጥራትና እንዲሁም በምርጥ አቀራረብ የማንን ህይወት ታሪክ ላቀርብላችሁ። እናም እስከዚህ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ።